ስምህ አዶናይ ነው ብለኛል። የስምህን ትርጉም ታውቃለህ? አይሁዳውያን እግዚአብሔርን የሚጠሩት አዶናይ ይሉታል። አዶናይ ማለት በአማርኛ ጌታ ወይም የሁሉ ኃይል ባለቤት ማለት ነው። በእንግሊዘኛ ደግሞ ማይ ሎርድ ይሉታል። ማይ ሎርድ yes የሁሉ ኃይል ባለቤት የሆነውን እግዚአብሔርን መውደድ መከተል። በነገራችን ይሄንን ስም ከመጥራታቸው በፊት አይሁዳውያን ብዙ ጊዜ እጃቸውን ይታጠባሉ፣ በጣም ስሙን ስለሚፈሩ። በጣም ያከብሩታል። አዶናይ የሚለውን ስም በጣም ይፈሩታል። መትደግፋቸው መታነቃቃቸው ሰዎች ሊኖሩ ይችላሉ። ስፒሪቹዋሊ ደግሞ አንተን የሚያነቃቁ የሚደግፉ ሰዎች ያስፈልጋል። በአንደኛ ቆሮንቶስ ምዕራፍ 1 ቁጥር 27 ላይ ነገር ግን እግዚአብሔር ጥበበኞችን እንዲያሳፍር የዓለምን ሞኝ ነገር መረጠ፣ ብርቱንም ነገር እንዲያሳፍር እግዚአብሔር የዓለምን ደካማ ነገር መረጠ። ሞኝ ነገር መረጠ ማለት ወደ ዘመናዊ ቋንቋ ብናመጣ ሰገጠ ማለት ነው። ዕውቀት አለን ብሎ የሚያምኑትን ሼም ለማስያዝ ምኖችን መረጠ? ሰገጤ ባይዘ ብራንድ አለኝ ስግጥ ፍምስ የሚል